ወሳኝ እቃ ነው፣ እንዳያመልጣችሁ ጥለቡት። በተለይ የአረብ ሀገር ያላችሁ አገር ስትገቡ ይሄንን እቃ ሳትይዙ አበደን እንዳትገቡ። እኔ በጣም ወድጄዋለሁ። ምንድነው እሱ አሳያችኋለሁ። እዚህ ጋር እንግዲህ ይሄንን ጁስ እኔ ነኝ የሰራሁት ከቤት ማለት ነው። እንዴት አርጌ እንደዚህ ጥርት ያለ ጁስ እንደሰራውኝ ማሽኑን አሳያችኋለሁ። በጣም ወድጄዋለሁ። በዚህ አጋጣሚ እኔ በጣም ቀጭን ስለሆንኩኝ የሚያወፍር ነገር እየተጠቀምኩ ነው። ለውጥ ሰጥቶኛል ወይ? በጣም ለውጥ ሰጥቶኛል። በትንሽ ጊዜ ውስጥ ለውጥ አየሁበት ነገር ሙዝ የለውዝ ቅቤ ነው አይደል የሚባለው? የለውዝ ቅቤ ኩከር ነው። ይሄንን ደግሞ ለሴትዌ ይሄንን ሁላችሁ መጠቀም ትችላላችሁ። ቀጭኖቹም ወፍራሞቹም ለጤና ጥሩ ነው። ለወፍራሙ ደግሞ ቦርጫችሁን በትንሽ ጊዜ ውስጥ ጥርግርግ አድርጎ የት እንደወሰደው አታውቁም ማለት ነው። ተጠቀሙት ውዶች። እና አሰራሩን የራሴን ልስራ። 3 ማንኪያ ኩከር ነው የጨመርኩት። ሙዝና 1 ማንኪያ የለውዝ ቅቤ ማለት ነው። በአንድ እጄ እየቀረስኩኝ ስለሆነ ያው ብዙም እንትን አላለም እና ሙዝ ጨመርኩኝ። አሁን ፈጫዋለሁ ማለት ነው። ድምፁ እንዳይገባብኝ ዘቃቁሜው ነበር ካሜራውን። ይሄውላችሁ በዚህ መልክ ፈጫዋለሁ። ይሄውላችሁ እና ቃጫጭኖች ማለት ነው። ምግብ ስትብሉ በትልቅ ሳህን ብሉ፣ ሲጠጡም ደግሞ በትልቅ ነገር ጠጡ። ባንዴ ለመወፈር ማለት ነው። እንግዲህ እኔ ለመወፈር ተነስቻለሁ በጣም በነገራችን ላይ ብዙ ነገር ነው የሚሰራላት። 1 ወር ያኔ ይሄንን የሰራላት ግን ይሄ አሪፍ መፍትሄ ሰጥቷታል። በጣም ወደዋለች። ሱካሬንም ደም ግፊቴንም በቃ ልክ አድርጎልኛል አለች እና ያው ይሄንን እየተጋገምኩኝ እሰራላታለሁ። ተጠቀሙት ማለት ነው። ደም ግፊት፣ ስኳር ያለባችሁ፣ ውርጭ አስቸገራችሁ አያችሁ እንደዚህ ነው አድርጉ እንትን አለልኝ ማለት ነውና ጥርት አድርጎ ነው የምሰጣችሁ። ጭምቅ አድርጎ ማለት ነው። በጣም ደስ የሚል ማሽን ነው። እኔ ወድጄዋለሁ። ጥለቡት። አገር ስትገቡ ይሄንን ሳትይዙ እንዳትገቡ እላችኋለሁ። ይሄ ሰልባጅ ምናምን ሰብስባችሁ ከምትገቡ እንደዚህ ወሳኝ እቃ እዘን ብንገባ ይጠቅመናል ማለት ነው። ልጆቻችን ጁስ አሲር ቤት ላይ መስራት ማለት አሪፍ ነው። ጤንነቱ የተጠበቀ እና ይሄንን ይመስላል እላችኋለሁ ወዶቼ ማሮቼ። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። እንደዚህ አይነት አሪፍ ቪዲዮ ለቅላችኋለሁ። ለኔ የጠቀመኝ የተጠቀምኩበትን ባላችሁበት አላህ ሱብሃነሁ ወተዓላ ሰላማችሁን ያብዛላችሁ። እንግዲህ የዛሬ ቪዲዮ ትንሽ ናት፣ እችን ትመስላለች። ሙክሩት እና እንትኑን ግዙት ለማለት ነው። ማሽኑን አሪፍ ስለሆነ እሱን ለማስተላለፍ ነው። ባይ ባይ። ቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበል። ባይ